አልተጨመረም። ያንኑ ኃጢአታቸውን ሲነግሯቸው ተከፈተ ነው እና ስለዚህ በእውነቱ ይህን ያህል ሊቃውንት የበሬ ግንባር የምታህል ሀገር ናት እኮ። የምዕራቡን ብዙዎቻችሁ አባቶች ታውቁታላችሁ። አንድ ቴክሳስን ነው የምታህል እና እያለ በእውነቱ መጠንከር አለ እግዚአብሔር ውስጥ በእውነቱ ያማ ባይሆን እንዴት ይሆን ነበር? ቅድም እንዳልኩት ናሳ በሰው ሁሉ ዘንድ ክብር አላት፣ ትሞገሳለች፣ ትወደስ ምስጢር አንድነቱ ነው። አሁን እሱ ላይ ነው ማተኮር፣ ሌላ ምስጢር የለውም። ሁሉም የሚወሰደው ሌላ ነው፣ ግን ጎተራው ሙሉ ነው። እግዚአብሔር ይመስገን። ሙለ እለ የሐዩ በሚድኑት ላይ የሚድኑት በሚያምኑት ላይ የሚያምኑ ሌላ ቋንቋ እኛ ዛሬ አዲስ መስሎን እንደ ልዩ የምንጫወትበት ስትመሰረት ቤተ ክርስቲያኒቱ በዓለም ቋንቋ ነው የምትናገር። ግን እኛ እንደ ውስጧን ባለማወቅ እዚህ ውስጥ በሳቸው እና አሁን አምሮብናል። ጥሩ ነው በእውነት። ብፁዕ ስራ አስኪያጅም እድለኛ ነዎት፣ ብፁዕ ዋና ጸሐፊም ያው እንግዲህ ሲኖዶስማ መቼም ሲኖዶስ ነው። አንተስ አንተ ክመ ነው። አዎ መቼም ሲኖዶስ እኮ እንትን መመሪያ ያፈሳል። ችግሩ ትንሽ ዝቅ ብሎ ከአንድ ብሎክ በላይ ውሃው ወዴት እንደሚሄድ እኮ ነው ችግሩ እንጂ ሲኖዶስ መቼ አረፈ? ይህን የወሰናችሁትን ሁሉ እኮ አሰራል። ግን እዚህ ወደ ጠቅላይ ቤተ ክህነት ሲደርስ ወዴት እንደሚሰርግ አይታወቅም። እና በእውነት ልዩ እኮ ነው አሁን ውበቱ፣ ድምቀቱ በጣም ትናንት እንደተናገሩት እዚህ ላይ የመሰለ እንደው ጡረታ የወጣው መኪና ላይን አይመችም ነበር። አሁን ይሄ ውልጭ ብሎ እንዲህ ሲታይ በእውነቱ አቡነ ሳዊሮስንም አመስግኑልን። አዎ አቡነ ዲዮስቆሮስንም ሁለቱ አንድ ናቸው። ሁለቱ አንድ ካልሆኑ የልመና በሬ ነው የሚሆነው። አዎ ሁለቱ አንድ ቢሆኑ ነው ያን ወንዝ የተሻገር። ብፁዕ አቡነ አብርሃም፣ ብፁዕ አቡነ ጴጥሮስ አንድ ስለሆኑ ያው እግዚአብሔር እስከፈቀደው አሻገሩ። ደግሞ እነዚህ ተቀብለው አዎ እና በእውነት እንግዲህ እንዲህ እግዚአብሔር እኛ ጋር እየሆነ እሱ የሰጠንን መመሪያ ወንጌልንም ደግሞ በጥራት ምንም ያስፈራል? ወንጌል እኮ ሰላም ነው፣ ተፋቀሩ ነው፣ አንዱኑ ነው፣ ለድሃ እርዱ ነው፣ አብራችሁ ኑሩ ነው። ይሄ ምንም ያስፈራል? ሰዎች ሌላ እያወሩ ይኖሩ የለ እንዴ? ሌላ እያወሩ የሚያለያይ ከዚያም አልፎ ደግሞ እየተጋደሉ ይኖሩ እና ይሄ ምን ያስጠላል? እና በጣም ደስ የሚል ነው። እንግዲህ ያው ሌላም መግለጫ ሆነ አሁን የምናገረው ወንጌል እንስበክ ነው። ወንጌል እንስበክ። አዎ ወንጌል ወህቡረ ይጸመዱ ትምህርተ ሐዋርያት ነው የሚል ትምህርተ ሐዋርያት አናበን ከሐዋርያት የሐዋርያትን ትምህርት ያመኑት ሁሉ አዎ ጽሙድ ሆነው በየስራ ድርሻቸው ወይም ደግሞ ሳይናበብ ከሆነ
ለሊቃውንቱ ነው። ትምህርተ ሐዋርያት ካልን ሐዋርያት በማስተማር ተግተው ደከመን ሌላውን ለሕዝቡ ሰጥተው እኛ ሌላው ውስጥ አንገባም ወንጌል ነው የምንሰብክ ብለው ወንጌል ይሰብኩ ነበረ ነው እና በወንጌል ነው ሁሉ ክብር የመጣው። እግዚአብሔር እየረዳቸው ነው ያለ። እግዚአብሔር ባይረዳን እስቲ እንደው አስቡት። ዛሬ ሞት እየረገጣችሁ ነው የመጣችሁ። በእውነት ሞት እኮ ነው የሚረገጠው። አንዱ ወደ አንዱ መሄድ አይቻልም እና ይሄ የእግዚአብሔር እርዳታ ነው። ወቃሎ ያጸን ነው በተአምር ዘኤው ተከታታይ መሆኑ እኳየ ነው። ከድሞ ደግሞ የበለጠ ነው የሚሆነው። እርግጠኛ ነኝ እኔ እና አንድ መሆን አለብን። ቤተ ክርስቲያኒቱ ናት የሰላም ምንጭ። ከዚህ ነው ሰላም የሚቆነጠረው። ከሌላውማ ዓለም እኮ ያ እንደ ዓለም አይደለም ብሏል። እምሰጣችሁ ሰላም የዓለም አይደለም። ዓለም በኪሱ ሽጉጥ ይዞ እኮ ነው ሰላም የሚልህ አመቻችቶ ሊመታል። እና የዓለም ሰላም አይደለም፣ ሰላም ነው። ወንጌሌን ነው የምሰጣችሁ፣ መስቀሉን ነው አለ። ይሄ ነው መስቀል። ሰላም እኮ ነው። እኛንን ሰላም ያሳጣ ነው እንጂ መስቀል ሰላም ነው። ድውይ የሚፈውስ ነው። ሙት የሚያነሳ ነው። ድውያነ ፈውሱ ሙታነ አንሱ ለለምጽ አንጽሁ። ይሄ እኮ ነው። ሂዱ አስተምሩ ሲላቸው ይሄን ነው። ዓለም እኮ ገና ነው። ይሄ የሰው ማጥፊያ የሚሰራው ስልጣኔ እኮ አይደለም። ወደ ዓለም ሂዱ እኮ ያለ ለዚህ ብሎ ነው። ዓለም ምንም ቢማር አልተማረም። ራሱን የሚያጠፋበት ነው የሚሰራ። ትምህርት የሚባል ለሰው ልጅ ሕይወት የሚሆን ነው። ለፍጥረቱ ሁሉ እኮ ነው ያለ። ወደ ዓለም ሂዱ ወንጌልን ስበኩ ለፍጥረቱ ሁሉ ነው። መንደርተኝነት አሁን እኮ ነው የዓለም ጣጣ ነው። ለሁሉ ነው ወንጌል እና ስለዚህ በእውነት እንደ ብሩ ነፍሳትም እንዲያው በስተው ብናይ እንደ ብሩ ወተወሰኩ ነው የሚል ወተወክፉ ቃሉ የቅዱስ ጴጥሮስን ቃሉን ተቀበሉት፣ ትምህርቱን ሰሙት፣ ተጠመቁ አለ። ወተወሰኩ በይቲ ዕለት መጠነ 30 ምዕት ነፍስ 3000 30ው 3000 ነፍስ ተጨመረ ነው። ዛሬ እንደው ገልበጥ ሲል ምን 30 ሚሊዮን 40 ሚሊዮን ብር ነው የምንል፣ ግን እሱም እንዳለ ነው። ጥሩ ነው። ግን አሁን ማይገጣጠም ሁለቱ ነው። ወንጌልና ብር አብሮ የማይሄድ ስለሆነ ነገሩ በጣም አስቸገረ። ገንዘብ አያስፈልግም አይደለም። የዚያ ጊዜ እኮ እነሱ እንደ ማህበልቧ መጥተው ይበላሉ ይጠጣሉ። እኛ ዛሬ ከየት እናመጣለን ብር ከሌለ? እና ገንዘቡ አስፈልግ። ግን ዋናው ነገር ወርቅሰ ወብሩር አልብሄ እንደተባለው መጀመሪያ ሕይወት ቢቀድም መጀመሪያ በእግር መቆም ቁም በእግርህም ብንብል ሰው በእግሩ ቢቆም መጀመሪያ ወርቅሰ ወብሩር አልብሄ አለ ቅዱስ ጴጥሮስ። ባለኝ ቁም በእግርህ ወክ አድርግ አለ በኢየሱስ ክርስቶስ ስም አለ። እና ዛሬ ሽባ የሆነውን ዓለም በእውነቱ ገንዘቡ ምን ያደርጋል? በእግሩ መቆም ቢችል እሱ ነበር እኛን ተመልከቱ የምንልበት አቅም ቢኖረን። ወደ እኛ ተመልከት ነው ያለ። ወደ እኛ እኛን ሰው እንዲመለከተን በእኛ መስመር ቁመን መገኘት አለብን። በሐዋርያት ስልጣን፣ በሐዋርያት ትምህርት፣ በሐዋርያት ቃል ብዙ ታምር ይደረጋል ነው። በሲኖዶስ ቃል፣ በሲኖዶስ ስልጣን፣ በሲኖዶስ ትምህርት ሌላ ማን ይመጣል እንግዲህ? ወብዙ ተአምር ወመንክር
በእደዊሆሙ ለሊቃነ ጳጳሳት ነው። አዎ ስለዚህ ወንድሞቻችን ሊቃውንተ ቤተ ክርስቲያን እንዲሁም የሀገረ ስብከታችሁን ወክላችሁ የመጣችሁ እንደው ሞት እንዲቆም ጦርነት እንዲቆም ስበኩ፣ አይዟችሁ፣ አስፈራም እኮ ማንም እኮ መቆሙን ሰው የሆነ ሰው አይጠላም። ጋኔን ካልሆነ መቼም የጦርነትን መቆም የመጋደልን መቆም ሰው የሆነ ሰው አይጠላም በእውነቱ። ምክንያቱስ ምን ትርፍ አለው? ሰው ወንድሙን ወንድሙ እያጣ ይሄ ምንስ ትርፍ ይባላል? እንኳን ይችን አንድ በአንድ እናት በአንድ ሀገር በአንዲት ቤተ ክርስቲያን ያለ ሕዝብ በእውነቱ። ስለዚህ እንዲያው በወንጌሉ ዙሪያ እንድንበረታ ነው። አታውቁትም አይደለም? ግን ቅድሚያ እንዲያው አሁኑ ይትቅትል የሚለውን አዎ አትግደል የሚለውን አዎ ተኔ በቀር የሚለውን ይህ እኮ የእግዚአብሔር ቃል ነው። ይህን ካላልንማ ምን እንላለን? ወንድምህን ውደድ ካላል፣ ባልንጀራህን ውደድ ካላል ምን ይሁን ዓለምህ? ማን ይንገረው? በማናፊን ነገር አዎ እና ይህንን እውነት ጠበቅ አድርገን በየሄድንበት መቼም እኮ መጽሐፉ ይናገራል። እደውን ለመጠው ነፍሶሙ ነው። ሰውነት አሳልፎ የሚሰጡ ወንጌል እንዲያ ካልሆነ እኮ አይሆንም። አዎ እደውን ለመጠው ነፍሶሙ በእንተ ስሙ ለኢየሱስ ክርስቶስ ነው። ስለ ክርስቶስ ስም ሕይወታቸውን አሳልፈው እናንተም ሰጣችኋል እኮ። አሁኑ የዛሬው እንደዚያ ነው። እንደዚህ ቆራጥ ባትሆኑ ወደዚህ ለመምጣት ያዳግታል እኮ እና መጠንከር አለብን ነው። ሌላው ደግሞ እንዲያው እስካሁንም ያልሰማሁት አንድ ትልቅ ነገር አለ። በዚህ በእመቤታችን ዙሪያ የተሞከረው ይክሸፍ አይክሸፍ እንጃ፣ እሱን በጣም በእውነቱ በግልጥ እንዲያው እመቤታችን ከሌለች ክርስቶስ እንዴ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አይደል እንዴ? ወላዲት አምላክ እሙ ለእግዚእነ ያልን ነው። እና ይሄ ባለፈው የእሷን ስዕል ማቃጠል እንኳ አይደለም መሰለኝ መርገጥ፣ እንዲያው ስዕሉን ማጨም፣ ይሄ በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይህንን ሀይ ማለት አለብን። እመቤታችን በኢትዮጵያ ቤተክርስቲያን ከሌለች እንደ ምንድን ነው የሚባል? ምንስ ተብሎ ምስጢረ ስጋዌም በምን ይሰበካል? ወበእንተ ዝናፈቅረኪስ ምን ብለን እናዜመዋለን? እስመ ወለድኪ ለነስ ምን ይሆናል? እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራኑ ሁላችንስ ስኮላርሺፓችን እኮ እመቤታችን ናት አይደል እንዴ? አዎ በምን ተምረን ነው? ይህ ሁሉ በእናት አባቱ አይደለም፣ በእመቤታችን ስም ነው። መቼም በእንተ ማርያም እያልን ምእመናኑም በዚህ ነው ሲባረኩ የኖሩ። ሳይጋግሩ እንኳ ቆይተና ዙረና ይላሉ። አዎ ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ከጣዱ ግን ዙረና ነው እስከሚግም ወዲያ አዳሰና ነው እኮ የሚሉ። አዎ እና ስለዚህ እውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣይ አይሆንም።